ምናልባት በዓለማችን ላይ ብቸኛው የሚበላ ቆዳ ወይም ኤዲብል ሌዘር የሚገኘው በምዕራብ አፍሪካ ይሆን? በምዕራብ አፍሪካ የከብት ቆዳ እንደ ቆሻሻም አይጣልም። ይልቁንም ፓሞ ተብሎ በሚጠራው ተወዳጅ ጣፋጭ ምግብ ነው። በምዕራብ አፍሪካ በተለይም በናይጄሪያ፣ በጋናና በሴኔጋል የከብት ቆዳ ወይም ካውስኪን እንደ ተራ ቆዳ ውጤትም አይታይም። ይልቁንም በማንኛውም ሆቴል ቤት ውስጥ የሚገኝ ያለሱ ምግብ ጎደሎ ነው የሚባልለት ተፈላጊ ግብአትም ነው። የአዘገጃጀት ጥበቡን ስንመለከት የከብት ቆዳው በመጀመሪያ በደንብ ይቃጠላል። ይህም ቆዳ ላይ ያለው ፀጉር ለማጥፋትና ልዩ የሆነ የጢስ መዓዛም ወይም ስሞኪ ፍላቨር እንዲኖረውም ይደረጋል። ከዚያም በደንብ ተዘፍዝፎ ከታጠበም በኋላም ለሰዓታትም ይቀቀላል። ሂደቱ ሲጠናቀቅ ጠንካራው ቆዳ ወደ ለስላሳና ጄል መሰል ምግብነትም ይለወጣል። ይህ የከብት ቆዳ የምግብ ጣፋጭነት ሚናው ፓሞ በራሱ ብዙም ጣዕም የለውም። ነገር ግን በቅመማ ቅመም በተሰራ ሾርባ ወይም ስታው ውስጥ ሲገባ የቅመሙ ጣዕም ሁሉ ወደ ውስጥ በመምጠጥ አስገራሚም ችሎታም አለው። የምግብ ወቅት ሲታኘክ የሚሰጠው የመለጠጥ ባህሪ ወይም ቻዊ ቴክስቸር ለብዙዎቹ ልዩ እርካታ ይሰጣል ነው የሚባለው። ቀደም ባሉት ዘመናት የከብት ቆዳ መመገብ ዝቅተኛ ገቢ ያላቸው ሰዎች ስጋ መግዛት ስላልቻሉ የሚጠቀሙበትን አማራጭም ተደርጎ የሚታይም ነበረም። ዛሬ ግን ሁኔታውም ተቀይሯል። ፓሞ የሀብት ማማ የዳያም ማዕድ ላይ የሚገኝም ነው። እንዲሁም በናይጄሪያ ፓርቲዎችና የትላልቅ ግብዣዎች ላይ ልዩ ምግብም ሆኖም ይቀርባል። አስገራሚው ነገር ግን የከብት ቆዳን የመመገብ ባህል በቆዳ ውጤቶች፣ ጫማና ቦርሳ ኢንዱስትሪ ላይ ተጽዕኖ ማሳድሯል ነው የሚባለው። ፋብሪካዎች ለጫማ መስሪያ የሚሆን ቆዳ ለማግኘትም ይቸገራሉ። ምክንያቱም ህዝቡ ቆዳውን ለምግብነት ስለሚመርጠው ዋጋው በገበያ ላይ እየጨመረም ይገኛል። ለምንስ ይህን ያክል ቀልብም ይስባል? ለአብዛኛው ዓለም ክፍል ቆዳ ለጫማ ወይም ለጃኬት የሚያገለግልም ቁስም ነው። በምዕራብ አፍሪካ ግን ይህ ቁስ ወደ ጣፋጭ ምግብነት መቀየር ጥበብ መኖሩ ባህል ምን ያህል የተለየና አስገራሚ ሊሆን እንደሚችል ትልቅ ማሳያም ተደርጎም ይወሰዳል።